ይህ በዝቋላ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አዘጋጅተን የምናቀርበው የቴሌቪዥን ዝግጅታችን ነው። የዕለቱን ዜና አዘጋጅተን ወደ እናንተ የምናደርስ ይሆናል። እስከ ፍጻሜው ድረስ ከኛ ጋር እንድትሆኑ የአክብሮት ግብዣችን ነው። በስፖርት ዘርፉ ታዳጊ ወጣቶችን ማነቃቃት ጉልህ ሚና እንዳለው ተገለጸ። በዕለቱ የክለብ ምስረታ ቀን ላይ ተሳታፊ የነበሩት አቶ ደሳለኝ አዳነ በበኩላቸው ከዚህ ቀደም ለበርካታ ዓመታት በመንግስት ስራ ላይ ከወረዳው ሲያገለግሉ እንደነበሩ በመጠቆም በአሁኑ ሰዓት በቅጽል ስሙ ንቦቹ የሚል ስያሜ የተሰጠው የእግር ኳስ ክለብ መመስረትን ምክንያት በማድረግ ክለቡን ለማብሰር ከቦታው እንደተገኙ ገልጸዋል። በአሁኑ ሰዓት የዝቋላ ወረዳ የእግር ኳስ ክለብ መመስረትን ምክንያት በማድረግ በዚህ ወረዳ ከዚህ ቀደም በተለያዩ ዓመታት ስናገለግል የነበርን የመንግስት ሰራተኞችና ነዋሪዎች ጋር የጋራ በማድረግ ጨዋታውን የክለቡን መመስረት ለማብሰር ጨዋታ ለመጫወት ነበር ወደዚህ የመጣ ነው። ክለቡ ለወጣቶች የተገነባ ሆኖ አንድነትን ለማጠናከር በስፖርት ዘርፉ ወጣቶችን ለማነቃቃት ጉልህ ሚና እንደሚኖረውም ተናግረዋል። ክለቡም በወጣቶች የተገነባና የተሻለ መሆኑን እንዲሁም በየዓመቱ ጥሪ በማድረግ በወረዳው ውስጥ ወንድማማችነትና ሰላምና አንድነትን በሚፈጥር መልኩ ለማጎልበትና ወጣቶችንም በስፖርቱ ለማነሳሳት ይረዳ ዘንድ ዛሬ የእግር ኳስ ክለቡ ምስረታን ምክንያት በማድረግ አሁን እንደምታዩት ሰማያዊ ማሊያና ቢጫ ማሊያ የለበሱት የጋራ የወንድማማች ጨዋታ እያደረጉ ይገኛሉ። በአሁኑ ሰዓት በቅጽል ስሙ ንቦቹ የሚል ስያሜ የተሰጠው የእግር ኳስ ክለብ መመስረትን ምክንያት በማድረግ ክለቡን ለማብሰር ከቦታው እንደተገኙ ገልጸዋል። በዚህም የዝቋላ ወረዳ የእግር ኳስ ክለብ በቅጽል ስማቸው ንቦቹ በሚባል የተሰየመ መሆኑና በወጣቶች የተገነባ እንዲሁም በመነቃቃት ላይ ያለ ወረዳን በመሆኑ በስፖርቱ ጉልህ ሚና ይኖረዋል ብለን እናስባለን። ጨዋታውን በድምቀት የተከፈተ መሆኑን ለማየት ይቻላል። ስፖርቱን በተመለከተ ስፖርት ለአንድ አካባቢ ማህበረሰብ ጤንነት፣ ለጋራ መግባባትና ለስራ ምቹነት መደላድል ይፈጥራል ተብሎ ይታሰባል ብለዋል። አብዛኛው ማህበረሰቡ ለጤንነቱም የጋራ መግባባትን ለስራም ምቹ መደላደልን ይፈጥራል ብዬ አስባለሁ። በየዓመቱ የሚያደርጉትም የስፖርት ጨዋታ በመሆኑም በየዓመቱ የሚካሄዱ ስፖርታዊ ጨዋታዎች ሌሎች ወረዳዎች አርአያና ተሞክሮ ናቸውም ብለዋል። ለሌሎች ወረዳዎችም አርአያና ተሞክሮ ይሆናል ብዬ አስባለሁ። ሌሎች ወረዳዎችም በዚህ መልኩ ቢነቃቁ የዞኑን የተሻለ የእግር ኳስ ክለብ ሊመሰረት ይችላል ብዬ አስባለሁ። ከእግር ኳስ ተጫዋቾች መካከል አቶ አለምሰገድ ማሞ እንደተናገሩት የዚህ ጨዋታ ትልቁ ሚና አንዱ የማህበረሰቡን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁኔታ የበለጠ ለማጠናከር ሲሆን፣ ሌላኛው መንገድ ደግሞ ከዚህ በፊት ወረዳችን በእግር ኳስ ዘርፉ እስከ ፌዴራል ድረስ በርካታ ታዳጊ ወጣቶችን እያፈራ ያለ ወረዳ እንደመሆኑ መጠን ክለቡ መሰረቱ ከታች ጀምሮ ታዳጊና ተተኪ ወጣቶችን ለማፍራት እንደሚረዳም ተናግረዋል። በዋናነት ዛሬ እዚህ የተጫወቱ ጨዋታዎች በተለይ የስፖርት ክለብ መስረት አለ ዛሬ በዝቋላ ወረዳ እሱን መሰረታ ምክንያት ማድረግ የተደረገ ጨዋታ ነው እና እዚህ አሁን የተጫወቱ ያሉት ተጫዋቾች ከዚህ በፊት ዝቋላ ላይ ብዙ ዓመታት የሰሩ ብዙ ጊዜ ያገለገሉ እና ወደ ሰቆጣ ባንድም ሌላ ተዘዋውረው ወደ ስራ የሄዱ ናቸውና እነሱ ጋር ደግሞ እዚህ ያሉ ደግሞ ነባር ተጫዋቾች እንዲሁም የጤና ቡድን የሚባሉ ቡድኖች አሉ። እነሱ ተቀላቅለው ያው ጨዋታ ተደረገ ያለው እና ጨዋታው ዋናው ፋይዳው ትልቁ ሚናው ለማህበረሰቡ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ኑሮን የሚያበረታታና የሚገልጽ ነው። ሌላው ተተኪ ስፖርተኞችን በተለይ ክለብ መመስረቱ ከዚህ በፊት ይሄ ወረዳ 1-3-4 ልጆች ወደ ፌዴራልም ተወካዮች ልጆች ያደረሰ ወረዳ ነው። ስለዚህ ይሄ ወረዳ ደግሞ በተጨማሪ ክለብ ተቋቋመ ማለት ምን ያህል ልጆች ማፍራት እንደሚቻል ከታች ጀምሮ ስራ መስራት እንደሚቻል ነው ዋናው ዓላማው። በግለሰብም ሆነ በተቋም ደረጃ ክለቦችን ለመደገፍ በውይይት የጋራ መግባባት ላይ ተደርሷልም ብለዋል። ለክለቡ የበኩላቸውን አስተዋጽኦ ለማድረግ በግላቸውም በሚደረገው በተቋማቸውም በኩል ማድረግ እንዳለባቸው በተለይ አሁን ክለቡ እስከሚቋቋም ድረስ ብዙ ድርሻ መንግስት መውሰድ እንዳለበት ነው ውይይት የተደረገው። ቀጣይ ግን ያደገ ሲሄድ ማህበረሰቡ እየተረከበ ክለቡ የማህበረሰቡ የሆነ የሚሄድበት መንገድ እንደሚሆን የተደረገውና ስለዚህ በዚህ መልኩ ጨዋታ የተካሄዳሉ። በፍቅር በዝና የተጫወቱ ያሉት ዛሬ ለብዙ ጊዜ ሲናፈቅ የነበረው እግር ኳስ ክለብ የተመሰረተበት ዕለት መሆኑን የገለጹት የዝቋላ ወረዳ ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ዝናቡ ሚካኤል ይህ ስፖርታዊ ጨዋታ አንድነትን ሊያስተሳስር የሚችል በመሆኑ ለወደፊቱ ተጠናክሮ እንዲቀጥል በትኩረት እየተሰራ እንደሚገኝ አመላክተዋል። ዛሬ ላይ እንደምንመለከተው እንግዲህ እግር ኳስ ጨዋታ መሰረት የሚያደርግ ዛሬ ላይ በስፋትና ለረጅም ጊዜ ስናፈቀው ነበር ነው የዝቋላ ከነማ እግር ኳስ ክለብ ያቋቋምንበትና እዚህም ላይ የተለያዩ ታዳሚዎች ከዞንም ከወረዳም የተሳተፉ ሰዎች የተለያየ ሀሳባቸውን የሰጡንና ያዳበርንበት ነው። ይህን መሰረት በማድረግ ነው ይሄ እግር ኳስ ጨዋታው ከዚህ በፊት ወረዳው ላይ ለረጅም ጊዜ ሲያገለግሉ የነበሩና በተለያየ ስራ ዘርፍ
ሲያገለግሉ የነበሩና አሁን ላይ ተመልሰው የበለጠ ወንድማማችነትና እህትማማችነትን ለማጠናከር እና ከዚሁ ደግሞ ወረዳው ላይ ያለው የጤና ቡድን ጋር ነው እግር ኳስ ጨዋታው እየተካሄደ ያለውና ስለዚህ የበለጠ ወንድማማችነትን እና እህትማማችነትን የምናጠናክርበት ወደፊት አብሮነትን በደንብ አጠናክረን የምንሰራበት ሁኔታ ነው የሚፈጠረውና የክለቡ መቋቋም በዋናነት የሚፈልገው አስፈላጊነቱ ታዳጊ ወጣቶች በየደረጃው ከዚህ ክለብ ተሳትፏቸውን በማሳደግ ብቃታቸውን በማየት ነገ ላይ በሀገር ደረጃ ወደ ተለያዩ ክለቦች የሚሳተፉበትን ሁኔታ ማመቻቸት ነው ብለዋል። ታዳጊ ወጣቶች አሉ። ታዳጊ ወጣቶቹ በዚህ ክለብ ተሳትፈው የተሻለ በየደረጃው አቅማቸውን ብቃታቸውን እያሳዩ በሀገር ደረጃ በክልል በዞን ደረጃ ራሳቸውን እያሳደጉ በተለያዩ ክለቦች የሚሳተፉ ሁኔታ ይፈጠራል። በሰሜኑ ጦርነት ተቀዛቅዞ የነበረው ስፖርት አሁን ላይ የበለጠ የሚነቃቃበት ከትምህርት ቤቶች ጀምሮ ታዳጊ ወጣቶች ቀጥታ ተሳታፊ የሚሆኑበት እድል ይፈጠራል ብለዋል። በጦርነቱ ምክንያት በሰሜኑ ጦርነት ምክንያት ተቀዛቅዞ የነበረውን ስፖርት አሁን ላይ ይህ ክለብ መቋቋሙ የበለጠ የሚነቃቃበት ከታች ከትምህርት ቤቶች ታዳጊዎች የምናመጣበት። አቶ ዝናቡ አያይዘውም ወጣቱን ካልባሌ ቦታዎች በማውጣት በስፖርት የዳበረ ትውልድ የምንፈጥርበት ሁኔታ እንደሚመቻችም ተናግረዋል። ወጣቱ ካልባሌ ቦታዎች ወጥቶ ራሱን በስፖርት ጊዜ የሚያሳልፍበት በስፖርት የዳበረ ትውልድ የምንፈጥርበት ሁኔታ ይመቻቻልና ለዛም ብለን ነው ይሄ ውድድር ይሄ ክለብ ከተቋቋመ ክለቡ መቋቋም መሰረት አድርገን ይህን ውድድር የእግር ኳስ ውድድር የእርስ በርስ ውድድር ወንድማማች ውድድር እያካሄድን ያለውና እሱን መሰረት ያደረገ ነው። ቀጣይ ፋይዳውም ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ግንኙነቶችን የበለጠ እንድናጠናክርና በአብሮነት ይዘን እንድንዘልቅ የሚያስችል ቅንጅት ነው ወይም ደግሞ ውድድር ነው ማለት ይችላል።